إثيوبيا المتسابق عبد الوهاب إبراهيم فارح ላይ ስለ መጽሐፍ ቅዱስ መበረስ ሲያወራ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉ ሊለዚነ የክቱቡነ الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا አለ። ያልተማሩ አለናትና ለአባት ያደጉ ከዛም ግን ተራ ነጋዴ ከመሆን በዛ በወቅቱ የነበረን ትልቅ ኢምፓየር መገንባት ችሏል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦቼ እንደምን ከርማችኋል? ዛሬም ያላህ ሱብሃነሁ ወተዓላ ፍቃድ ሆኖ ተመልሰን መተናል። የተለያዩ ቁም ነገር አዘልና አስተማሪ ቪዲዮዎችን ሰብሰብ አድርጌ ይዤ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቀጣዩ ቪዲዮ እንገባለን። ጀምር 72ኛው ቻፕተር ላይ ምን ብሎ ይናገራል? አይሁዶችን ሲወቅሳቸው passages have been removed by the Jews from Esdras and Jeremiah አይሁዶች ከእዝራና ከኤርሚያስ ገንጥለው የጣሉት ፓሴጅ መንባባት አለ። so they have taken away the following ይሄን የሚከተለውን ጥቅስ ቆራርጠው ጥለዋል ይላል። ሰዓቴን ለመቆጠብ ጥቅሱን ብቻ ላሳያችሁ። 1 2 3 4 5 6 7 ይሄንን 7 መስመር ኦኬ ከመጽሐፈ እዝራ ላይ አሽቀንጥሮ ጥለዋል ብሎ የሚናገረው የውስጢኖስ ሰማዕቱ ነው። እሺ ሌላኛው የቤተ ክርስቲያን አባት ቅዱስ ሄራኒየስ 130 ኤዲ ላይ የነበረ ታላቅ የቤተ ክርስቲያን አባት ነው። ይህ ሰው በኢራኒየስ አጌንስት ሄረሲስ በእንተ መናፍቃን በተሰኘው መጽሐፉ ላይ ኦኬ ሶስተኛው ቡክ ቻፕተር 20 አራተኛው ቁጥር ላይ ሲናገር in that it was not mere men who died for us ስለኛ የሞተው ሰው ብቻ እንዳልሆነ ኢሳይያስ እንዲህ ብሎ ተናገረ። ምን ብሎ ተናገረ? እንደ the holy lord remember ቅዱስ እግዚአብሔር አስታወሰ his dead Israel የሞተውን ህዝቡን እስራኤልን አስታወሰ who had slept in the land of sepulture በመቃብር ምድር ያረፈውን ሙት የሆነውን ህዝበ እስራኤልን አሰበ he came down to preach salvation to them that he may save them ለእነርሱ ማዳኑን ሊሰብክላቸው ወረደ ይላል ብሎ ኢሳይያስን ይጠቅሳል። ኢሳይያስ ላይ ይህንን ጥቅስ በባትሪ ብትፈልጉ አታገኙም። ኦኬ በየትኛውም ሳይንስ ብትፈልጉ ይሄንን ጥቅስ ኢሳይያስ ላይ አታገኙትም። ተገንጥሎ የተጣለ ጥቅስ ነው። ሌላኛው የቤተ ክርስቲያን አባት ምዕራፍ 2 ቁጥር 10 እሱም ኢንተርፖሌሽን ነው። ትንቢተ አሞጽ ምዕራፍ 1 በነገራችን ላይ ጊዜ ስላልለኝ ነው በኋላ ልናነበው እንችላለን። ቁጥር 1 3 እስከ 4 ድረስ ያሉት ኢንተርፖሌሽን ናቸው። እንዴት ስታዩት መጽሐፍ ቅዱስ ነው የሚመስለው። እግዚአብሔር ምናምን ነው የሚለው ቃሉ የለም። ቄሶች የጨመሩት የቄሶች ጭማሪ እንጂ መጽሐፍ ቅዱስ ውስጥ ጥንት ያልነበረ መጽሐፍ ነው። ለዛ ነው ስም ብትመለከቱ ኮዴክስ ሳይናቲካ ስም ብትመለከቱ የለም። 36 ካለ በኋላ ስንት ነው ቁጥሩ የምታውቁት እናንተ? ቁጥር 36 ካላችሁ በኋላ ስንት ነው የምትሉት? 37 ነው የምንለው። የለም መጽሐፍ ላይ 38 ብሎ ነው የሚጀምረው። ለዛ ነው የእንግሊዝኛ ቅጂዎች አክት ሐዋርያ ሥራ ምዕራፍ 8 32 33 34 35 36 38 wait a minute እዚህ ጋር ተሽቀንጥሮ የወጣ ጥቅስ አለ 37ኛው ማለት ነው። ከጊዜ በኋላ ሲጨምሩበትና ከውስጡ ገንጥለው ሲጥሉ በጣም ብዙ ማስረጃዎች አሉ። ሰው ደቂቃ ስላለቀ ኢንሻአላህ ይሄ መጽሐፍ ቅዱስ እናንተ ከምታስቡት በላይ ለፊት የምትመለከቱት ይሄ መጽሐፍ እናንተ ከምታስቡት እናንተ ከምታምኑት በላይ ተጨምሯል። እያንዳንዱን እዚህ ውስጥ ያለውን ጉድ በሚቀጥለው ኢንሻአላህ እንሄድበት ይሆናል። መጽሐፍ ቤተሰቦች እንግዲህ ብዙዎቻችን እንዳየነው የትናንትናው ዲቤት በጣም ገራሚና ደስ የሚል ነበረ። እንግዲህ በዚህ መልክ ነው የተጠናቀቀው። እኔ አጠር አድርጌ ለሳምፕል ነው ቆራርጬ ያቀረብኩት ቪዲዮውን ማለት ነው፣ ምክንያቱም እንዳይረዝም ስለፈለኩ ነው። ነገር ግን ደስ በሚል ሁኔታ ነበረ የተቋጨው ማለት ነው። እስኪ ደግሞ በዛኛው ሳይድ ያሉ ወገኖቻችን ምን ይላሉ እንያቸው። ጌታን እንደ ሀገር አንገት ያስደፋል መጽሐፍ ቅዱስ ላይ እንዲህ ሚል ክፍል እናንተ 80 አዱ ላይ ተብሎ ወጥቶ እንዲህ ሚል ክፍል ከግሪክ ውስጥ ያሳየኝ ሲባል አለ እንዴ? ኧረ በኢየሱስ ስም እኔ እንዲህ አይነት መጨለም እኔ አላየሁም እንዴ! ወዳጄ አንተ የሚዲያ ሰው አይደለም። በቃ ቁጭ በል ቤት እዛ ማያውቀውን ህዝብ በግዕዝ አደናብሩ። በቃ ሂድ በቃ ምንም አትሰራ። እንደሰማችሁት እንግዲህ ይሄ ደግሞ ለዲያቆኑ እንግዲህ ብቃቱም እውቀቱም የለህም፣ አርፈ ተቀመጥ አንተ ለሚዲያም ሆነ ለዲቤትም ብቁ አይደለህም እያሉት ነው በሚገርም ሁኔታ ማለት ነው። እስኪ ወደ ቀጣዩ ቪዲዮ እንገባለን። من دولة إثيوبيا المتسابق عبد الوهاب إبراهيم فارح الله أكبر الله أكبر الله أكبر ተመልካቾች እንግዲህ ወንድማችን ሽልማቱን ሊቀበል ወደ መድረክ እየመጣ ይገኛል ማለት ነው። አልহামዱሊላህ ረቢል ዓለሚን ሊቢያ ላይ በተካሄደው የቁርአን ውድድር ላይ
በአንደኛ ደረጃ በመውጣት ኢትዮጵያዊ ወንድማችን ሽልማቱን ሊቀበል ነው ማለት ነው። ተመልከቱት። ማሻአላህ ማሻአላህ አላሁ አክበር አላሁ አክበር። እነዚህ ሁሉ ስክሪን ላይ የምንመለከታቸው በጣም ትልልቅ ሰዎች ናቸው። በመንግስት ደረጃ ትልልቅ ቦታ ያላቸው ናቸው። እንግዲህ እንደምትመለከቱት ወንድማችን ከነዚህ ትልልቅ ሰዎች ሽልማቱን ሊቀበል ነው ማለት ነው። ማሻአላህ ማሻአላህ ተመልከቱ። አልሐምዱሊላህ አልሐምዱሊላህ። والآن ندعو جميع الفائزين للصعود للمنصة لأخذ صورة تذكارية. ሰብሰብ ብሎ እንግዲህ የማስታወሻ ፎቶ ሊነሱ ነው ማለት ነው። በጣም በሚያስደስት ሁኔታ እንግዲህ ውድድሩን በተወሰነ መንገድ ተከታትየው ነበር። እኔም ግን አልሐምዱሊላህ የኛ ወንድም አኩርቶናል። ማሻአላህ ተባረካላህ። እንግዲህ ይህ ወጣት ሊቢያ ላይ በተደረገው የቁርአን ውድድር አንደኛ ወጥቶ እየተሸለመ ይገኛል። በጣም ደስ የሚል ነው። አንዳንዴ የነብዩ መሐመድን ታሪክ ሳነብ ኢንስፓየር ያደርጉኛል። እንደ ነብይ ስለማልቀበላቸው ወይም ደግሞ ከጀርባቸው ልዩ የሆነ የአምላክ እርዳታ አብሯቸው አልነበረም፣ በራሳቸው ሰክሰስፉል ሆነዋል ብዬ ሳስብ በጣም ኢንስፓየር ያደርጉኛል። አንዳንድ ሂስቶሪያን በብዙ ነገር ክሪቲሳይዝ ያደርጓቸዋል፣ አንዳንዶች ደግሞ እሳቸውን ይደግፋሉ። እሱን ሁለቱንም ክሪቲሳይዝ የሚያደርጉትንም ይደግፏቸው ምንተውና ይከተሏቸው የነበረውን ስፔሲፊክ ስትራቴጂና የአስተሳሰብ ብስለታቸው አስገራሚ ነበር። በጣም ስትራቴጂክ የሆኑ አመራር ነበሩ። ማይክል ሀርት በመጽሐፉ ላይ የዓለማችን የምንጊዜም አንደኛ ተጽዕኖ ፈጣሪ ብሎ መጽሐፉ ላይ ሲያስቀምጣቸው እስልምናን ስለሚቀበል ወይም ደግሞ ሙስሊም ስለሆነ ሳይሆን እሳቸው በተሳተፉበት በሁሉም ነገር ሰክሰስፉል መሆን መቻላቸው ነው። በተለይ እኔ አንድ ያልተማሩ አለናትና ለአባት ያደጉ ከዛም ግን ተራ ነጋዴ ከመሆን በዛ በወቅቱ የነበረን ትልቅ ኢምፓየር መገንባት ችለዋል። የእስልምናን ሃይማኖት ልክ እንደ አንድ ስትራቴጂ ብናየው እስልምና ሃይማኖት ለመስፋፋት እያንዳንዱ ሙቭ የተጠናና ስትራቴጂክ የሆነ ውሳኔዎችን የታየበት ነበር። ነብዩ መሐመድ ባካሄዷቸው አንዳንድ ጦርነቶች ኢቭን ዝቅተኛ ቁጥር ኖሯቸው ከፍተኛ ኢምፓየር ካለው ጋር ባረጉት ጦርነት ስትራቴጂክ በሆነ ያንን ጦርነት ማሸነፍ ችለዋል። በጎሳ በሃይማኖት ተከፋፍሎ የነበረን ማህበረሰብ አንድ ወደ ማድረግ ትልቅን ኢምፓየር ወደ መመስረት ሄደዋል። ስቲል ነው ከ2 ቢሊዮን ህዝብ በላይ የእሳቸውን አስተምህሮ እውነተኛ ነው ብለው አምነው ተቀብለው ይከተላቸዋል። ያንዳንዱ ቦታ ላይ የወሰዷቸው እርምጃዎች በጣም ስትራቴጂክ የተጠኑና አርቆ ማሰብን የታዩ ነበር። ሰው ልጅ ጭንቅላቱን በትክክል መጠቀም ከቻለ፣ በትክክል ማሰብ ከቻለ ከምንም ተነስቶ ሰክሰስፉል መሆን አይደለም ሰክሰስፉል የዓለማችን ትልቁ ኢምፓየርን የመመስረት አቅም አለው የሚለውን ነብዩ መሐመድን በማየት መማር እንችላለን። ያው አሁን ላይ ቆመን እነሱን ስናይ ብዙ ጀጅ ልናደርገው የምንችላቸው ነገሮች እንዳሉ አውቃለሁ። ነገር ግን አሁን ላይ ያለውን አስተሳሰብ ስለ በወቅቱ ግን ፍትህ ለነጻነት ሰዎች በኩላይን እንዲታዩ ፍትህ እንዲያገኙ ትልቅ አስተዋጽኦ አበርክተዋል። እስኪ የተለያዩ ታሪኮችን ደግሞ ለምን ክሪቲሳይዝ ይደረጋሉ የሚለውን በቀጣይ ቪዲዮ አመጣላችኋል። ውድ ቤተሰቦች እንግዲህ በሌላ እምነት ተከታዮች አንደበት በዚህ መልኩ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲነገር ማየት እኔ በራሴ በጣም ነው የሚያስደስተኝ። ወላሂ እኛም በራሱ ብዙ የምንማርበት ነገር አለ። እንዲሁም የሌላ እምነት ተከታዮች በራሱ ብዙ ነገር ከነብያችን ሰለላሁ ዐለይሂ ወሰለም እንደሚማሩ እናያለን ማለት ነው፣ እንረዳለን። በዚሁ አጋጣሚ እስኪ እናንተ ምን ተማራችሁ፣ ምን ተረዳችሁ? ከዛሬው ቪዲዮ ሀሳብ አስተያየታችሁን አስቀምጡልኝ። እስካሁን ደግሞ ሰብስክራይብ ካላደረጋችሁ ቤቱን ሰብስክራይብ አድርጉ። አብራችሁን ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።